ክርስቶስ መድኃኒነ መጽአ ወሐመ ወበሕማማቲሁ አድኃነነ። መድኃኒታችን ክርስቶስ መጥቶ ሰው ሆነ፣ መከራ ተቀበለ፣ በመከራውም አዳነን። መከራውንና ጭንቀቱን ቸነፈሩንና ሕመሙን ደዌውን ሁሉ እሱ ኢየሱስ ክርስቶስ ይውሰድልን። የተከበራችሁ ክርስቲያኖች እግዚአብሔር በሕማማቱ ዛሬ ምን አደረገልኝ በሚለው ከሰኞ ጀምሮ እስከ ቅዳሜ ድረስ የሆኑትን በተለይ ሕማማት የሚባለው ከሰኞ ጀምሮ እስከ ዓርብ ማታ ያለው ከእሁድ ከሰዓት በኋላ ነውና የእነዚህን ምስጢራት በየቀኑ እንማራለን። በልባችን ይጻፍልን። የሆሳዕና ዕለተ እሁድ እንደምታውቁት በማቴዎስ 21ም ተጽፎ በሌሎችም ወንጌላውያን እንደተመሰከረ በዕለተ እሁድ ጌታችን ኢየሱስ ክርስቶስ የታሰረችውን አህያ ፈቶ በእርሷና በልጇ በውርንጫዋ ላይ በአንድ ጊዜ ተቀምጦ ዘካርያስ እንደተናገረ በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ፣ ጻድቅና የዋህ የሆነው ንጉሥሽ ኢየሩሳሌም ሆይ አንቺ ጽዮን ይመጣል በሏት ብሎ ትንቢቱ እንደተነገረ ወደ ቅድስቲቱ ከተማ ገባ። ወደ መቅደሱም ሄደ። የሚከተሉትን ቀድመውም ያሉት ከሱ በፊትም ያሉት ከሱም በኋላ ያሉት በአንድ ላይ ይጸርሁ ወይብሉ ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና አሁን አድን፣ መድኃኒት መባል ይገባዋል። ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እሱ እግዚአብሔር ብሩክ ነው እያሉ አመሰገኑት። ሁሉም ዘንባባ ይዘው ነበር፣ ልብሳቸውን ያነጥፉ ነበረ። ይህ ግን አይሁድን አላስደሰታቸውም። ይህ እንግዲህ የ3 ዓመት የወንጌሉን ተግባር መድኃኒታችን ኢየሱስ ክርስቶስ ፈጽሞ በደሙ ሊያድነን ወደ ቀራንዮ የሚወጣበት ሰዓት እየደረሰ በሆነበት ሰዓት ነው። ወደ መቅደስም ገብቶ ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ነው፣ ወአንትሙሰ እናንተ ግን እነሆ የሌቦች ዋሻ የፈያትና የሰረቅት ቤት አደረጋችሁት የሌቦች ብሎ በዛ ጊዜ ያሉ እነሆ ገበታቸውን ገልብጦ ቤቱን ቀደሰው። በቤተ መቅደሱ በር ላይ የነበሩ ዕውራን አንካሳን ነበሩ። እነዚህን በአጠቃላይ የዛን ጊዜ እንዲያዩ አደረጋቸው፣ ፈወሳቸው። በዚህ ጊዜ ሕፃናቱ ሁሉ በአንድ ድምፅ ይጮሁ ስለነበረ፣ ሰው ሁሉ በአንድ ድምፅ ያመሰግነው ስለነበረ፣ ደቀ መዛሙርቱ ግን ይህንን እያዩ የተደነቁ ባሉበት ሰዓት ፈሪሳውያን ግን አላስደሰታቸውም። ፈሪሳውያንም እነሆ ኢየሱስ ክርስቶስን ጠየቁት። እነዚህ ሕፃናት ዝም በል እንዲሉ በል አሉት። እርሱ ግን እነሱ ሕፃናት እንደሚያመሰግኑት ባያመሰግኑትም ማለቶች እንደሚያመሰግኑት እነሆ ይህ ደግሞ በመጽሐፍ ተጽፎ አባታችን ዳዊት የምትሉት ቀድሞ እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ፣ ከሕፃናትና ከሚጠቡ አፍ ምስጋናን አዘጋጀ ብሎ ቀድሞ የተናገረው ነው አላቸው። ከዛ በኋላ በዛም ትቷቸው ወደ ቢታንያ ገብቶ አደረ። ሕማማት ስንል እንግዲህ ከእሁድ ከሰዓት ጀምሮ እግዚአብሔር ይፍታ አይባልም። ይሄም 5 ቀን ተኩል ይሆናል። እሁድ ከሰዓት ግማሽ ቀን አለ እግዚአብሔር ይፍታ የማይባልበት። ከዛ ደግሞ ከሰኞ እስከ ዓርብ ስትቆጥሩ እስከ ማታ ድረስ 5 ቀን ተኩል ይሆናል። ይሄ 5ቱ ቀን ተኩሉ በሐሙስ ዕለት ወበመንፈቃለ ዕለት እትወለድ ወለተ ወለትከ፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ያለውን ምስጢር የሚያሳይ ነበረ። ከዛ በኋላ ወንጌሉ እንደሚነግረን ኢየሱስ ክርስቶስ በጠዋት ተነሳ ይላል። ሰኞ የሕማም መጀመሪያ ነው። ከእሁድ ከሰዓት አድርገነዋል። የሕማማቱ የመጀመሪያው ቀን ሰኞ ስንል የሰሙነ ሕማማት ማለት ሕማማትና መከራ የተቀበለበት ሳምንት ማለት ነው። ሰኞ ቀን አልገረፉትም፣ ሰኞ ቀን አልሰቀሉትም። ለምን ከሕማማት ተቆጠረ ብሎ የሚያስብ ሰው ይኖራል። በዚህ ቀን ሰኞ ቀን በሕማማት የመጀመሪያው ዕለት በሰኑይ ኢየሱስ ምን አደረገ አምላካችን? እንደገና ደግሞ ፈሪሳውያን ምን አደረጉ? ከሕማም የተቆጠረበት ስድብም ሕማም ነውና ለአምላካችን የማይስማማው ነውና ስድብም
ሕማም ስለሆነ ሰሙነ ሕማማት ከተባሉት አንዱ የመጀመሪያው ቀን ይህ ሰኑይ ወይም ሰኞ። በዚህ ቀን ጸሐፍት ፈሪሳውያን ምን አደረጉ? ኢየሱስ ክርስቶስ አምላካችን ምን አደረገ? ጸሐፍት ፈሪሳውያን እሁድ ከሰዓት ስለተበሳጩ እሱ ወደ ቢታንያ ገብቶ ባደረ ሰዓት እነሱ ግን ነገ ስብሰባ አለ ብለው ለጸሐፍት ለፈሪሳውያን በጠቅላላ ተነገረ። በዛ ሰኞ ቀን እንደዛሬ ስብሰባ አድርገው ምክር ጀምረው ኢየሱስ ክርስቶስን እየሰደቡ እየነቀፉ እውር ስላበራ ለምጻም ስላነጻ ጎባጣ ስላቀና ሽባ ስለተረተረ ሙት ስላነሳ በሰንበት ቀን ፈወሰ ብለው የ38 ዓመት መጻጉዕ ስለፈወሰው እውራን ስላበራ ለምጻም ስላነጻ ክፉ ነገር እየተናገሩ መድኃኒታችንን መስደብና ለመግደል ምክር የጀመሩበት ቀን ስለሆነ ስብሰባ አደረጉ። ስብሰባቸው ግን ሳይሳካ ተጨቃጭቀው ተበትነዋል። መድኃኒታችን የዛን ቀን ግን ምን አደረገ? ሰኞ ቀን ስትሉ በወንጌል ተጽፎ እንደምታዩት በተለይ ደግሞ ስለ አንዲት በለስ የሚነገረው ምስጢር ነው። ይሄም ስለዚህ በለስ የሚነገረው ምስጢር በእንተ በለስ ዘተረግመት፣ እቺ እነሆ በለስ እንዴት እንደደረቀች በወንጌል ላይ ተጽፎ የምናየውን ተአምር ነው። ጠዋት ነው፣ ሰኞ ጠዋት መድኃኒታችን ኢየሱስ ክርስቶስ ወንጌሉ እንደሚነግረን ወጸቢሖ እንዘ የዐርግ እግዚእ ኢየሱስ ሀገረ ርህበ ይላል። በማለዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አንድ ሀገር በገባ ጊዜ ተራበ ይላል። ወርእየ ዕፀ በለስ በፍኖት፣ መንገድ ላይም እነሆ በለስን አየ። ከዛም ቀጥሎ ወንጌላዊ እንደሚነግረን ወሆረ ሀቤሃ ይንሳ ፍሬ እምኔሃ፣ ከሷም ፍሬ ሊፈልግ ሄደ ይላል። ማቴዎስ እንዲህ ብሎ ቀጥታ ይጽፈዋል። ቅዱስ ማርቆስ ደግሞ በወንጌሉ ላይ የፍሬ ሰዓት አይደለም ብሎ ይናገራል። እውነትም ጌታችን በሄደ ሰዓት ወኢረከበ ውስቴታ ዘእንበለ ቆጽል በሃቲቱ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እሷም በሄደ ጊዜ ምንም አይነት ፍሬ የለባትም፣ ቅጠል ብቻ ነበረች ይላል። ወይቤላ ኢየሱስ ክርስቶስም ምን አላት? ኢይኩን እንከ ፍሬ እሙስቴትኪ፣ በአንቺ ዘንድ እንግዲህ ፍሬ አይገኝ። እሙስቴትኪ ለዓለም፣ ለዓለም እንሆ በአንቺ ዘንድ ፍሬ ለዘላለም አይገኝብሽ አላት ይላል። ወዲያውኑ ነው፣ የሚገርም ነው። ደቀ መዛሙርቱም ተደንቀዋል። ወያስ በጊዜያ ይእቲ በለስ ይላል። ወዲያውኑ ያቺ በለስ እነሆ ደረቀች ይላል። ደቀ መዛሙርቱም ተገረሙ። ይህንን ወንጌል እንዲህ ያስቀምጥልናል። ሰኞ ቀን እንግዲህ እንደዚህ የሆነው ምንድነው የሆነው? በዚች ዛፍ ላይ ምስጢሩን ረቂቅ የሆነ ነገር ታዩበታላችሁ። ዮሐንስ አፈወርቅ ይሄንን ሳስብ እንደው በጣም ነው የሚደንቀኝ። ይሄንን ስመረምር እንደው ልቤ ሁሉ ይከፈላል ይላል ቅዱስ ዮሐንስ። ወይ ቅዱስ ዮሐንስ አፈወርቅ ሶባሃለይኩ ውስተ ዝንቱ ግን እደነግጥ ወይ ከፈል ልቤ ሶባሃለይኩ እንስስ ዘንተ ቃል ወዘንተ መንክረ ይላል። ይገርመኛል። ቅዱስ ዮሐንስ ይሄንን ሳስበው አለ ልቡና ይከፈላል አለ። ብዙ ሰዎች ይሄንን በተለያየ ነገር ተርጉመውታል። ቅዱስ ዮሐንስ አፈወርቅ ግን ቀጥታ ኢየሱስ ክርስቶስ ያደረገውን ለደቀ መዛሙርቱ የነገረውን ትርጓሜ በመጽሐፉ ለኛ ይነግረናል። የሆነውን አስቡ። ልብ ብላችሁ ይህንን ቃል ስታዩት በጠዋት ኢየሱስ ክርስቶስ ተራበ የሚል ቃል ታገኛላችሁ። አሁን አስቡት፣ ኢየሱስ ክርስቶስ ሲራብ አስቡት። ያሁን ደግሞ በጠዋት ሲራብ እጅግ የሚገርም ነገር ነው። ያሁን በጠዋት ሲራብ ወጸቢሖ በሚነጋ ሰዓት ቁር በማለዳ እንዘ የዐርግ እግዚእ ኢየሱስ ሀገረ ርህበ፣ ወደ ሀገር ሲገባ እነሆ ተራበ ይላል። በጠዋት እንዴት በጠዋት ይራባል የሚለውን ጠይቁ። ቀጥሎ ደግሞ ይላል ወርእየ ዕፀ በለስ በፍኖት ወሆረ ሀቤሃ ይንሣ ፍሬ እምኔሃ ወኢረከበ ውስቴታ ዘእንበለ ቆጽለ በሃቲቱ። ደግሞ የሚገርመው ወደ አንዲት ዛፍ ቅጠል ብቻ ነች፣ ፍሬ የለባትም። አሁንም ልብ በሉ፣ እንዴት ፍሬ የሌለባትን ዛፍ አያውቅም እንደ ኢየሱስ ክርስቶስ? ልንገራችሁ፣ ሰይጣን የወደቀበት፣ መናፍቃን የወደቁበት፣ ከሃዲያን የወደቁበት ኢየሱስ ክርስቶስ ምን እንደሚያደርግ ስላልገባቸው ስለ በለሲቱና ስለ ዛፉም ዮሐንስ አፈወርቅ የሚነግረን ይሄንን ነው። ከዛ በኋላ ልብ በሉ እሺ፣ ፍሬ የሌለባትን ዛፍ ፍሬ ሊፈልግባት ሄደ። ከዛ በኋላ
ፍሬ ስለሌለባት መድኃኒታችን ኢየሱስ ክርስቶስ ምን አለ? ይቁል እንከ ፍሬ እሙስቴትኪ ለዓለም ለዘላለም ፍሬ አይገኝብሽ አላት። ረገማት። ሲረግማት ወየብሰት በጊዜሃ ይእቲ በረት ወዲያውኑ ድርቅ ኳ ኩምሽሽ ብላ ወደቀች። Nein, alles was du brauchst. Bereit for me to go. Satisfying lecker. Woher nimmt man eigentlich seine Lebensfreude? Zock von dort. Bei den Kärnten bin ich nie allein unterwegs. Ich habe Menschen, die sich wie Sonnenschein anfühlen. Oh mein Gott. Für mich gibt es nichts Schöneres. Hey, Freddy, was ist los mit dir? Ich bin super Energie. Ich weiß gar nicht, wohin damit. ፍሬ ያለባትና የሌለባትን ዛፍ መቷን ሰው ዛሬ ተሰርቷል። እንዴት ወዲያውኑ እንድትደርቅ